የ20/80 ህግን በማንኛውም ነገር ላይ ተግባራዊ አድርግ። በአግባቡ ከተጠቀምንበት ለማንኛውም ነገር በቂ ጊዜ አለን ይላል ጆሃን ወልፍጋንግ ቮን ጎተ። የ20/80 ህግ አንዱና ዋነኛው የህይወት የጊዜ አጠቃቀምን የሚረዳ ህግ ነው። ይህ ህግ በ1895 እንደ አውሮፓውያኑ አቆጣጠር ለመጀመሪያ ጊዜ በጻፈው ጣሊያናዊ የሥነ ምጣኔ ሀብት ባለሙያ ቪልፍሬድ ፖሬቶ ስም በመሰየሙ የፖሬቶ ህግ በመባል ይታወቃል። ፖሬቶ በሚኖርበት ማህበረሰብ ውስጥ ሰዎች ተፈጥሯዊ በሚመስል መልኩ 20 በመቶ በሚሆነው የገንዘብና የማህበራዊ ተጽዕኖ ባላቸውና በቀሪው 80 በመቶ በሚሆነው ህዝብ የተከፈሉ መሆናቸውን አስተዋለ። ከዚህም በኋላ ማንኛውም ኢኮኖሚያዊ እንቅስቃሴ በዚህ ህግ እንደሚመራ ለመረዳት ቻለ። በአጭሩ ይህ ህግ እንደሚያስረዳው 20 በመቶ የሚሆነው ተግባርህ የተቀረውን 80 በመቶ የሚሆነው ውጤትህን ይወስናል። 20 በመቶ የሚሆኑት ደንበኞችህ የሽያጭህን 80 በመቶ ይሸፍናሉ፣ ወይም 20 በመቶ የሚሆነው አገልግሎትህ 80 በመቶ የሚሆነውን ትርፍህን ይወስናል። 20 በመቶ የሚሆነው ተግባርህ 80 በመቶ የሚሆነው የሥራ ጥቅምህን ይወስናል እንደማለት ነው። ይህ ማለት በሥራህ ዝርዝር ላይ 10 ተግባራት ቢኖሩ ከነዚህ ውስጥ 2 ብቻ የሚኖራቸው ዋጋ ቀሪ 8 ተግባራትን በአንድ ላይ ከሚኖራቸው ጋር ይበልጣል እንደማለት ነው። የተግባራት ቁጥር ወይስ የተግባራት ወሳኝነት? ዋናው ልንረዳው የሚገባው ቁም ነገር ይህ ነው። ምናልባት 2 ስራዎች ተመሳሳይ ጊዜ የሚፈጁ ቢሆን አንዱ ወይም 2 ስራዎች ብቻቸውን ቀሪዎቹ እያንዳንዳቸው ከሚያበረክቱት አስተዋጽኦ በ5 ወይም በ10 እጥፍ ይበልጣሉ። ሁልጊዜ በዝርዝራችን ላይ ካሉ 10 ተግባራት አንዱ ብቻውን ከቀሪ 9 ተግባራት የበለጠ ዋጋ ሊኖረው ይችላል። ካለማወላወል በመጀመሪያ ልትተገብረው የሚገባ ስራም ይሄ ነው። በአማካይ ብዙ ሰዎች የትኛውን ስራ የማዘግየት አዝማሚያ የሚያሳዩ ይመስልሃል? በእርግጥም አብዛኛው ሰው ለነገ የሚለው ተግባር በህይወቱ ላይ ከፍተኛ ለውጥ ሊያመጣ የሚችለውን እጅግ አስፈላጊ የሆነውን የ10 ወይም 20 በመቶ የሚሆነውን ስራ ነው። በምትኩ ደግሞ አነስተኛ ዋጋ ባለውና 80 በመቶ የሚሆነው ስራ ተጠምዶ ከላይ ታች ሲል ይውላሉ ማለት ነው። ተግባር ላይ ነው እንጂ ውጤት ላይ አታተኩር። ምናልባት ቀኑ ሙሉ ባተሌ ሆነው የሚውሉ ነገር ግን አነስተኛ ውጤት ያላቸው ሰዎች ታውቂ ይሆናል። የነዚህ ዋነኛ ምክንያቱ በግል ህይወታቸው፣ በድርጅታቸው ወይም በራሳቸው ላይ ከፍተኛ ለውጥ ሊያመጡ የሚችሉ አስፈላጊ ስራዎችን ቸል በማለት ቀለል ባለና አነስተኛ ጠቀሜታ ባላቸው ስራዎች ተጠምደው መዋላቸው ነው። ከፍተኛ ጠቀሜታ ያላቸው ስራዎች በአብዛኛው አድካሚና ውስብስብ ናቸው። ነገር ግን እነዚህን ስራዎች በውጤታማነት መልኩ መከወን የሚኖረው ጠቀሜታ እጅግ ከፍተኛ ነው። ከማጠናቀቅ በፊት አነስተኛ ጠቀሜታ ባላቸው ወይም 80 በመቶ በሚሆኑት ቀላል ስራዎች የመጠመድ ልምድህን ልታስወግድ ይገባል። ዘወትር አንድ ነገር ከመከወን በፊት 20 በመቶ ከሚሆኑትና ከፍተኛ ዋጋ ካላቸው አሊያም 80 በመቶ ከሚሆኑትና ቀለል ከሚሉትና አነስተኛ ጠቀሜታ ካላቸው ስራዎች የቱ እንደሆነ ራስህን የመጠየቅ ልማድ ይኑርህ። ትናንሽ ነገሮችን ቅድሚያ የመስራት ፍላጎቶችህን አስወግድ። አስተውል። ደጋግመህ የምትከውነውን ነገር ኋላ ማቆም የማትችለው ልምድ መሆኑ አይቀሬ ነው። አነስተኛ ዋጋ ያላቸው ቀላል ስራዎችን ቀድመ መርጠ የምትሰራ ከሆነ ይህንኑ አነስተኛ ስራ ላይ የማተኮር ልምድ ታዳብራለህ። ይህ ግን በፍጹም ሊኖርህ የሚገባ ልምድ መሆን የለበትም። በተቃራኒው ለህይወት ወይም ለስራ ከፍተኛ ጠቀሜታ ያላቸውን ተግባራት የማስቀደምና እነርሱም ላይ ትኩረት የማድረግ ባህልህን ልታዳብር ይገባል። ጥቃቅን ስራዎች እንደ ጥንቸል ናቸው። በፍጥነት ስለሚራቡ ሰርተ ልትጨርሳቸው አትችልም። ማንኛውም ጠቃሚ ስራ እስክትጀምረው ድረስ አስቸጋሪ መስሎ ይታያል። ነገር ግን አንድ ጊዜ ከጀመርከው እንድትቀጥል ይገፋፋሃል። ይህ የሚሆንበት ዋነኛው ምክንያት የተወሰነው የአንጎል ክፍል ትርጉም ባለው ከባድ ስራ መጠመድ ስለሚወድ ነው። ያንተ ትልቁ ስራ ታዲያ ይህንን የአንጎል ክፍልህን ከበድ ያለና በህይወት ላይ ትርጉም የሚኖረውን ስራ ፈልገ መመገብ ነው። ራስህን አንቃ። አንድ በህይወት ላይ ትርጉም ሊያመጣ የሚችልን ስራ እንዴት መጀመርና መጨረስ እንዳለብህ ማሰብ በራሱ ለተግባር እንድትነሳሳና ስራ የማዘግየት ባህሪን እንድታስወግድ ይረዳሃል።
የሚገርመው ደግሞ እንደዚህ አይነት እጅግ ጠቃሚና ስራን ለማከናወን አላስፈላጊ የሆኑ ቀላል ስራ ለመስራት የሚያስፈልገው ጊዜ ተመሳሳይ መሆኑ ነው። ልዩነቱ እጅግ አስፈላጊና ጠቃሚ የሆነውን ስራ ልታከናውነው የምታገኘው የእርካታና በስራ የመተማመን ስሜት ሲሆን፣ በተቃራኒው አነስተኛ ዋጋ ያለው ስራ በተመሳሳይ ጊዜ ስታከናውን ደግሞ በጣም ትንሽ እርካታ ማግኘትህ ወይም ምንም እርካታ ላታገኝ መቻል ላይ ነው። የጊዜ አጠቃቀም የህይወት አጠቃቀም ነው። ራስን በቅድ መምራት እንዲሁ የድርጊቶችን ቅደም ተከተል መቆጣጠር መቻል ነው። የጊዜ አጠቃቀም ቀጥሎ ምን እንደምትሰራ ማወቅ ነው። ቀጥሎ የምትሰራውን ለመምረጥ ደግሞ ዘወትር ነፃ ነህ። ስለዚህ የሚጠቅመውን ከማይጠቅመው የመምረጥ ችሎታ በህይወትህና በስራ ላይ የስኬት ቁልፍ ነው። ስኬታማና የዓላማ ሰዎች ከአላስፈላጊ ስራ ለመጀመር ራሳቸውን ያስገዛሉ። በእነዚህም ምክንያት ከአብዛኛው ሰው የተሻለ ስኬትና መከናወን ይኖራቸዋል። አንተም በዚህ መልኩ መስራት ይኖርብሃል። ዛሬን አበቃን። በቸር ቆዩን።